ጋሽ ታከለ አረ ጋሽ ታከለ ይሁን ቅልፍማ አይደሉ ነብሶታል ጋሽ ታከለ ሀተኛውበት መደብ ሆኜ ሰመመን ላይ ገላዬ ገላምሮት ሲታመስ ሲሰቃይ የሚሞቀው ሞቆ የሚያብጠው አባብጦ እንደ በሰለ ብግንጅ ስቅዝ አርጎ ይዞኝ እፎይ ሳልል ፈርጦ ሁለመና አካሌ በጭንቅ ተወጥራ ድንገት አባነነኝ ጋሽ ታከለ አረ ጋሽ ታከለ እያለ ሄደኝ ሰው ሲጣራ አራለሁ አልሁና ከመደብ ወርጄ ስቤ ተላው ላይ የበሩም ተዋጋ ደጁን የጭንቁርባይ ቀየው ጭፍና ጨፍኖ አይመስልም የነጋ አደረብኩት ኩዳ ዘልቆ ቁር ቢቆረኝ በወጉል ሸከፍ አደፉ እንደቆምሁኝ ያነቃኝን ታላውቅ ማን እንደተጣራ አሁን ነብሰሃለ ስትለይ ለየኋት ያያ ፈንቴ ልጅ ነች ለካ ሀታዛው ስር ተጠልላ ኖራ የሟች አባት ወዳጅ አያ ፈንቴ ማለት አገር ሁሉ የሚያውቀው ባለጅናም ዱላ አንድም መካች አልቦ ወደደ መሬት አድርስ ተጠላ ለገና ለጥንቀት በየባላቱ ላይ ሰንጥቆ ሽጥላ ይቻለው ስንቱን ወንድ ነው ይባይ ሃዲያ ወልዷል ልጅም የምትሳም ቆንጆ ከነጋም በኋላ ጀንበርም ብትታይ አረጋ ግቢ ምሳይ እያልኩ ጎንዮሽ በሩም ብለቀላት ዘልአይ ወደ ቤት የወረደባት ካፊያ ያንቀጠቀጣት በራፉን ደንቅሬ ምን ነው ማልደሽ መጣሽ ሰላታ ቀርቀራ ቢልከኝ ባቢ ጠበልቅ መስብያ አንተን እንድጠራ ስትል ህመደቡ ከተነሳውበት ስደርስ ፊቷን ዞራ ይደርስም አልነበር ካፊያው ተግስተሚል አረፈደሽ ብትመጭስ እንዲሁ እንደው አይወል ሰላት ይመልሳ ያንተ ግረም የኔው እሱ ሀጀል ጣይባ አይወጣም እንኳን ነፋስ ይደርቃል እየጮህ ብጣራ ብቆፈቆፍ ደጃፍ ሞተህ ነው አልኩኝ መሰለኝ እንቅልፍ ብትለይ መልሳ አወይተኝ አንቺው ሲደብታ እንዳዴ ብራቅ አገብ ቢወድቅ መይሰማል ሆዴ በይነጣላውን አንቺው ላይ ሰቀል እጣፈፍ ይበል አልኩና ባነሳው የራሰው ነጠላ ወለል ብሎ ታየኝ ተጅግስቶ ገባው ጣይ መሰሉ ገላ አንደበት ምንም እንደተሳሰሩ አይኖቼ ታያው ላይ እንዲወደቁ ቀሩ የግድን አይኖቼን አቃንቼ ባያት ትፈቅድ እንደው ብዬኔ እንደፈቀድኳት የውስጤን አውቃብኝ ሰግቼ እንዲያልተዋት ሸልቀቅ ብታረገው ሀጫ በረት ጥርሷን እንደበቀሎሸት ማማሩ ቀረና ትክ አባቷን ወርሳ ፊት ድቅና አለ ዱላ ይዞ ሲዝት የአባቷ ዛቻና የሷ ገላ ደግሞ ውስጥ የሙግት ገጥመው እወዘወዝ ጀመር እያልኩ ለያዝልተው ፈገግታዋ ሲጠል መርበትበቴን ስታይ አባቷም ገለለ ሄደተ ፊቴ ላይ ምን ነካህ እያለች ትጠይቀኝ ቀርባ የበረደው ሞቀ የማሸሸው ነው ከፊት ቦታው ገባ ከተነሳሁበት ተመሳቀለው የመደብ መኝታ ሰሰባ መሽኮርመም አይቀርም ወደቅንና ለበስን የኔዋኑ ኩታ የመደብ ወጌሻ አልጋ ላይ ሐኪም ነኝ እንዳንዳንድ ቀን ጀንበር ብግኝ ታፈርጣለኝ የልባችን ሞልቶ እኔም ተለባብስ እሷም ተተካክላ ያይለኛ ልጅ ያያ ፈንታሁን የባለጅን አምዱላ ሄደይ ተመልሳ ሁለቱን አድርሳ ለስጋም ለነብስም ጠበልቅ መስብላ
አቤት 88 66 99 ነው አዎ ዶክተር ጌቱ ክሊኒክ ነው አዎ ዶክተር ነው አዎ እባክዎት እንደው ቶሎ ይድረሱልኝ ሰው በጠና ታሞብኛል ዶክተር እባክዎት ቶሎ ድረሱልኝ እንዴት ነው የሚያደርገው ያተኩሳል ያንቀጠቅጠዋል እንደው ምኑ ልንገሮት እንደው ቶሎ ድረሱልኝ በነፍሱ ድረሱልኝ ዶክተር ትኩሳት መለኪያ ባካባቢው እንዳለ ትኩሳቱን ይለኩና ምን ያህል እንደሚያነብ ይንገሩኝ ለክቻው አለሁኝ ስንት ዲግሪ ሴንቲግሬድ ያሳያል 65 ዲግሪ ሴንቲግሬድ ያሳያል 65 ዲግሪ ሴንቲግሬድ አዎ ዶክተር ታዲያ ቤት አልነበርማ መደወል እዚያ ከደረሰ እሳት አደጋ መከላከያ ይደውሉና እርዳታ ይጠይቁ ስንኖር ባለውና በሌለው መካከል ያለው ልዩነት እስከ መቃብር ድረስ ይሄዳል ይሄ ተወደደም ተጠላም ያለ ነገር ነው እና ወደ አንድ ሬዲዮ ጣቢያ ስልክ ይደወላል ሄሎ ሬዲዮ ጣቢያ ምን እናስተናግዶት እባካችሁ ተቸግረን ነው የምናስቸግራችሁ ሕፃን ኩኩሽ ቢንያም ስለጠፋብን በጣም ተጨንቀናል ሶደሬ ሄደን አናውቅም ትላልቅ ሆቴል አንገባም ሌላው ቀርቶ በፍሪጅ እንኳን አንጠቀምም እባካችሁ ተቸግረን ነውና ሕፃን ኩኩሽ ቢንያምን ላገኘ ይሄ ቲፕ ነው ምናምን ስለው 250,000 እንሰጣለን እና በጣም ተቸግረን ነው ምልክት ባንክ ተቆርጧል ቆንጆ ጅንስ ነው ያደረገው ከቆንጆ ስኒከር ጋር እና 18 ግራም ወርቅ አንገቱ ላይ አድርጓል እባካችሁ እሺ እንግዲህ በተቻለን አቅም የሚቻለውን ሁሉ ከመሞከር ወደ ኋላ አንልም እናመሰግናለን በዚህ አድራሻ ደውሉልን ሌላ ስልክ ሄሎ ሬዲዮ ጣቢያ ምን እናስተናግደው እኔ ምንም ነገር እንፈልገው ነገር የለም ያው ህፃን አብጤ ኢማም ጠፍቷል አሁን መድኃኒዓለም ልም ያርገው እኔ ሆዱን አልቻልኩም አገኘው ምንም ያመጣብኝ ሰው በህግ ፈረዳለሁ እዛው ልም ያርገው አሁንም ምልክት ቁንጮ ነው ሸራጫም አርጓል እንጀራ እናቱ ነኝ እሺ አንድ ልበልና ላብቃ ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ ደህና እግዚአብሔር ይመስገን እንደምን ነሽ ደህና እንዴት ነው ቤተሰብ ምናምን ትዳር እንዴት ነው ትዳር ጥሩ ነው ያው ልጆች ወልጃለሁ ምናምን አንቺስ እንዴት ነው ከሚገርምሽ ነገር አስታወሽኝ አንድ ላይ አይደለ በአንድ ወቅት ነው ያገባ ነው ተኝ ባክሽ አንቺስ ወለድሽ ከአንድም ሶስት ልጅ የኔ ነገር ተይ የኔ አይወራም ምን ነው መውለድ ይቅር ከአንድ እስከ አንድ በዓል ነው የሚቆጥርልኝ አንድ ልደታ ናት ይለኛል ሁለት የሆነ በዓል አለው ሶስት ባታ ማርያም ነች ይለኛል አራት ዮሐንስ ነው ይላል ፊቱን እያዞረ ብቻ ነው በቃ ከአንድ እስከ አንድ በቃ በዓል ነው ፊቱን አዞሮ መተኛት ነው እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ ወይ የነመሚት በጣም ተጎርተሻል በእውነት ወይ ታዲያ ምን ባላገባው ያለሽ ይሄ ካላንደር ነው እንጂ አመሰግናለሁ